ዩቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን እንግዲህ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ እላለሁኝ። የምለቃቸውን ቪዲዮዎች ማየት መከታተል ትችላላችሁ። ሀሳብ አስተያየታችሁን እንግዲህ በቻናሌ ላይ አስቀምጡልኝ ማለት ነው። ለዛሬ ይዤላችሁ የመጣሁት ፕሮግራሜ እንግዲህ የኮርነልስ የፀጉር ሻምፖ ነው ይዤላችሁ የመጣሁት። እስከ ፕሮግራሜ ፍጻሜ ድረስ እንግዲህ አብራችሁኝ ቆዩ። እንግዲህ ይህ የኮርነልስ የፀጉር ሻምፖ ቆንጆ የወይራ ኦይል ያለው የፀጉር ሻምፖ ነው ማለት ነው። ይህ ሻምፖ እንግዲህ ፀጉርን በጣም በጥሩ ሁኔታ የሚያነጻ እንዲሁም የሚያስተካክል እርጥበትን ያላቸውን እንግዲህ እንዲሁም ደረቅ ለተበላሸ ፀጉር በሚያምር ሁኔታ ፀጉርን በተስተካከለ ሁኔታ የሚያጸዳ የፀጉር ሻምፖ ነው ማለት ነው። ይህን የፀጉር ሻምፖ እንግዲህ ፀጉርን የሚያጠነክር ፀጉርን ለስላሳ እንዲሆን የሚያደርግና ለበለጠ ውበት እንዲኖረው የሚያደርግ እርጥበትን የሚያሟላ ይህ 100% ትክክለኛና እውነተኛ የሆነ የፀጉር ሻምፖ ነው ማለት ነው። እንግዲህ ፀጉርን ለስላሳ አንጸባራቂ ሆኖ እንዲታይ እንዲሁም ደግሞ ከተሰባበረ ከተጎዳ ፀጉር እንዲሁም የሚጠብቅ ነው ማለት ነው። የኔ ፀጉር ሻምፖ እንግዲህ በመጠቀም ፀጉራችሁን ጤናማ እንዲሁም ለቆዳችሁ ራሱ ጤናማ የሆነ ስሜትን የሚሰጥ የፀጉር ሻምፖ ነው ማለት ነው። ይህ እንግዲህ የተለያዩ ፀጉራችን ላይ የሚደርሱ ጉዳቶችን ለመቀነስ ፀጉራችሁ ጤናማ ሆኖ እንዲቆይ የሚያደርግ የፀጉር መታጠቢያ ሻምፖ ነው ማለት ነው። እንግዲህ ይህ የፀጉር ሻምፖ እንግዲህ በውስጡ አብዛኛውን ጊዜ የወይራ ኦይል ያለው ሻምፖ ነው ማለት ነው። ይህ የወይራ ኦይል ሻምፖ እንግዲህ ሃይድሮ በማጎልበት እንዲሁም ፀጉርን በሚያነጻ ሁኔታ የሚያስተካክል እንደነገርኳችሁ እርጥበትን በመስጠት ደረቅ የሆነ ቆሻሻዎችን ከፀጉራችን ውስጥ ማለትም የደረቁ የተለያዩ እንደ ፎሮፎር ያሉ በቆዳችን ላይ በጣም ብዙ የሆኑ ነገሮችን ቆሻሻዎችን በማጽዳት ፀጉርን ከተበላሸ ሁኔታ ወይም ደግሞ ከተጎዳ ሁኔታዎች ውስጥ በማውጣት እንግዲህ በሚያምር ሁኔታ ፀጉሩን የሚያስተካክል የፀጉር ሻምፖ ነው ማለት ነው። እንግዲህ ይህ የፀጉር ሻምፖ እንግዲህ ስንጠቀመው እንግዲህ አጠቃቀሙን ብቻ ማወቅን ብቻ ነው የሚጠበቅብን ማለት ነው። ፀጉራችን ላይ እንዴት መጠቀም እንችላለን የሚለውን ስናይ እንግዲህ ቀጥታ ፀጉራችንን በምንታጠብበት ሰዓት እንግዲህ ይህ የፀጉር ሻምፖ በመጀመሪያ ፀጉራችንን በጥሩ ሁኔታ በመታጠብ ፀጉራችንን ንጹህ ካደረግን በኋላ እንግዲህ ይህንን የፀጉር ሻምፖ መጠቀም ነው ማለት ነው። ይህን የፀጉር ሻምፖ እንደዚሁ ሁኔታ ከተጠቀማችሁ በኋላ ብዙ ለውጦችን ታያላችሁ ማለት ነው። ጥሩ መዓዛ ያለው እንዲሁም ደግሞ ለፀጉራችን ልስላሴን በመስጠት ቶሎ ፀጉራችን እንዲበጥር በማድረግ ፀጉራችን በውስጡ ብዙ ጉዳቶች ካሉ ፀጉራችን አብዛኛውን ጊዜ የሚወጣ ከሆነ ፀጉራችንን በመደገፍ እንግዲህ ፀጉራችን እንዳይጎዳ በማድረግ የሚረዳ ሻምፖ ነው ማለት ነው። ይህን እንግዲህ የፀጉር ሻምፖ በጣም በፍጥነት ለውጥ የምታዩበት የፀጉር ሻምፖ ነው ማለት ነው። እንግዲህ ይህንን የኮርነልስ የፀጉር ሻምፖ በመጠቀም እንግዲህ ለውጡን እዩትና በጥሩ ሁኔታ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ይህ አጠቃቀም ሁኔታ ሻምፖ ማለት ነው በሳምንት 2 ጊዜ ብትጠቀሙትም በጣም ጥሩ ነው ለፀጉራችሁ ማለት ነው። ወይም ደግሞ እንደ ፀጉራችሁን እንደምትታጠቡበት ሁኔታ በሳምንት አንድ የምትታጠቡ ከሆነ ይህን የፀጉር ሻምፖ እንግዲህ መጠቀም ጥሩ ነው ማለት ነው። ይህ የኮርነልስ የፀጉር ሻምፖ እንግዲህ ተጠቀሙት ሞክሩትና የምታዩትን ለውጥ እንግዲህ በአጭር ቀናት ውስጥ የምታዩትን ለውጥ ታገኙታላችሁ ማለት ነው። ጤናማ የፀጉር ሁኔታን በማግኘት እንዲሁም ደግሞ ጥሩ መዓዛ ያለው እንዲሁም ፀጉራችሁ አንጸባራቂ ለስላሳ እንዲሆን የሚያደርግ የፀጉር ሻምፖ ነው ማለት ነው። እንዲሁም ለደረቀ የቆዳችን ጥሩ ምላሽን የሚሰጥ እርጥበትን የሚሰጥ የፀጉር ሻምፖ ነው ማለት ነው። ኮርነልስ የፀጉር ሻምፖ ተጠቀሙት ለውጡን ታዩታላችሁ ማለት ነው። ጥሩ የፀጉር ለውጥን ታያላችሁ። በቆዳችሁ ላይም ጤነኛ ቆዳ እንዲኖራችሁ የራስ ቆዳችሁ ጤነኛ እንዲሆን
የሚያደርግ የፀጉር ሻምፑ ነው ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ፕሮግራም ይሄ ይመስላል። ለዛሬ በእንደዚህ አይነት መልኩ እንግዲህ አቅርቤላችኋለሁ። በቀጣይ በሌላ በስኖ ፕሮግራማችን እስከምንገናኝ በዚሁ አበቃለሁ። ሰላም ሁኑልኝ።